ዛሬ ከፍርድ ቤት የተሰማው ፍርድና ታሪክ ግን ይህን ስምምነት የሚያፈርስ የበርካቶችን ልብ የሰበረ የእናትነትን ክብር ያቆሸሸ የሰውን ልጅ የጭካኔ ጥግ ያሳየ የአረመኔያዊነት ልክ የገለጸ ሆኗል። ጎሽ ለልጇ ስትል የሚለው አባባል ተገልብጦ የታየበትና የህፃን ልጇን ለሷ ፍቅረኛ ለልጅቷም የእንጀራ አባት በሚሆን ሰው መደፈር ለመደበቅ ስትል የአብራኳን ክፋ የገደለችው እናት የሞት ፍርድ እንደተላለፈባት ተሰምቷል። በርካቶችም በፍርዱ ጮቤ መርገጣቸውንና ለሌሎች አስተማሪ ፍርድ መሆኑን እየገለጹ ይገኛሉ። ወላጅ እናት ወይዘሮ ሃና በየነ ትባላለች። የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችው ይህች ሴት ከእርሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅ እጮኛዋ በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪም ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ዘግታባትና ስራ ቦታ ድረስ ከእርሷ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችውም በስተመጨረሻም ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ አረመናዊ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር ማለትም ከልጇ እንጀራ አባት ጋር በመተባበር ቀጥቅጠው በአምላክ ግርማን ገድለዋታል። ይህች ነጻነት የናፈቃት በደል የበዛባት ግፍ የተሰራባት ህፃን በአምላክ እናቴ ድረሽልኝ ብላ እንዳትሸሸግ አሰቃቂውና ከእናት የተደረገ ስቃይ መሆኑን ለማመን የሚቸግረውን ወንጀል የተፈጸመባት በእናቷ ሆኖ በስጋም በመንፈስም የሞት ሞት ሆኖባት ሞታለች። እዚህም መሰረት እናቷ ሃና በየነ ገብረ ዮሐንስ በሞት እንድትቀጣ ተወስኗል። እንጀራ አባቷም አቶ ብሩክ አለሙ ተሰማ በሞት እንዲቀጣ ወስኗል። የሟች ህፃን በአምላክ አባት አቶ ግርማ በጋዝ በችሎቱ የተሰጠው ፍርድ አስተማሪና እንዳጠቃላይ በህፃናትና ሴቶች ላይ በየቤቱ ለሚደርስ ወንጀል ማሳያ እንደሆነም ተናግሯል።